ይህ የስግብግብነት ወይንም የፍላጎት ታሪክ አይደለም። ምኞት ወደ ተስፋ መቁረጥ ሲለወጥ አንድ ሰው ሊሄድበት የሚችለውን ርዝመት የሚገልጽ እውነተኛ ታሪክ እንጂ። ከምናየው ነገር በታች የሆነ ዓለም አለ። ነፍሳት ለጊዜያዊ ስኬት የሚገበያዩበት የተደበቀ የአምልኮ ሥርዓቶችና የደም ቃል ኪዳኖች መረብ፣ የዚያም የስኬት ዋጋ። የአገሬ ሰው ና ጉድን ስማ። አብዛኛው ታላላቅ የሚባሉ የአፍሪካን ነቢያቶች፣ ሐዋርያቶች እንዲሁም ፓስተሮች በምን አይነት መንፈስ እየተመሩ እንደሆነ ላሳየ። አፍሪካን ሲባል ኢትዮጵያ ከአፍሪካ ውጪ ያለች አገር የምትመስላችሁ የዋ የአገሬ ሰዎች ከእንቅልፋችሁ ንቁና በደንብ ተከታተሉኝ። አንተ ምስኪንና የዋ የአገሬ ሰው ሁሉን ነገር ሲነግሩ አሜን ብለ ያለ አንዳች ማቅማማት የምትቀበለው ወገኔ፣ ወንጌል አማኝ ነኝ ብለ ነገር ግን ከወንጌል የተጣረሰ ነገር ሲከናወን ምንም የማይመስልክ ይልቁንም ዘይትና አፈር፣ ጨርቅና ጨው፣ ውሃና ፍራፍሬ እንዲሁም ልዩ ልዩ ቁሶችን ለሚሸጡልህ ሐሳውያን ጥብቅና ቆመ እውነት የሚነግርህን ለምትሳደብ ምስኪን ላንተ ነው ይህንን የማወራው። ምናልባት ከገባህበት ጥልቅ ድንዛዜ ብትወጣ መጠየቅ ብትጀምር አሜን ብቻ ሳይሆን ለምን ብለክ መጠየቅ ብትጀምር ላንተ ነው ይህንን የማወራው። እስኪ እነዚህን መሰረታዊ ጥያቄዎችን መልስልኝ። ለእነዚህ ጥያቄዎቼ መልስ ካገኘ መፍትሄውንም በዛው አሳውቃለሁ። ነገር ግን መልስ ካጣህና ግራ ከገባ የቆምክበት ቦታና የረገጥከው መሬት ድጥና ማጥ ሆኖ ውድቀትህን እያፋጠነ እንዳለ ልነግር እወዳለሁ። ጥያቄዎቹ እነዚህ ናቸው። ጥያቄ 1 ለምን ይመስልሃል መጽሐፍ ቅዱስ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ሲያበቃ አንተ የምትከተላቸው ነቢያቶችና ሐዋርያቶች በየቀኑ ስለ ምድራዊ ጉዳይ የሚያወሩልክ ገንዘብን በተለያየ አቅጣጫ ለምን የሚሰብኩልህ ይመስልሃል? ጥያቄ 2 አንተ የምትከተላቸው ግለሰቦች መስራችና ባለራዕይ ነን ብለው የግል አዳራሻቸውን በከፈቱ በ2 እና በ3 ዓመታት ውስጥ የሀብት ማማ ላይ የወጡት ከየት አምጥተው ይመስልሃል? ጥያቄ 3 እረ ለመሆኑ በደንብ ካስተዋልክ በእነዚህ ግለሰብ አዳራሾች ውስጥ ድንገተኛ ሞቶች ለምን ይበዛሉ? ጭንገፋዎችስ ለምን ይበዛሉ? የትዳር ፍቺዎችስ ለምን ይበዛሉ? አንተ የምትከተለው ግለሰብ ሕይወቱ በብዙ ውድቀት እንዳለስ ታውቃለህ? በብዙ የወሲብ ቅሌቶችስ ለምን የሚታማ ይመስላል? እስኪ እነዚህን ጥያቄዎች መልስልኝ። ለጠየቅኩ ጥያቄ መልስ ካጣ ግን ና እኔ ወደ ምንጩ ልውሰድህ። ይህች ሀገር ቤኒን ትባላለች። ምዕራብ አፍሪካዊቷ ሀገር ቤኒን የቡዱ የትውልድ ቦታ በመባል ትታወቃለች። ቡዱ ማለት ምን ማለት እንደሆነ ካላወቅ ደግሞ የባዕዳን አምልኮ ሃይማኖት ማለት ነው። ቤኒን ከረጅም ጊዜ በፊት ከተከበሩና ከተፈሩ ኃይለኛ መንፈሳዊ ኃይሎች ጋር ቁርኝት አላት። ወደዛ የሚጓዙ ግለሰቦች ታሪካቸው ብዙውን ጊዜ በሚስጥር የተሸፈነ ነው። ብዙ ያልተነገሩ የአምልኮ ሥርዓቶች፣ መሥዋዕቶችና ከማይታወቁት ጋር የሚደረጉ አደገኛ ቃል ኪዳኖች መናኸሪያም ናት። በዚሁ የፓስተሩን ጓደኛዬ ታሪክ ላውጋክ። ይህ የምነግርህ ታሪክ የልብ ወለድ ወይንም የፈጠራ ታሪክ ከመሰለህ ደግሞ በፕሮፌሰር ኤክስ መጽሐፍ ዘ ዳርክ ሎርድ ኦፍ ቤኒን በተሰኘ መጽሐፉ ላይ ቁልጭ ተደርጎ በሥነ ሥርዓት ተጽፏል። ማንበብ ትችላለህ። አሁን ግን ወደ ታሪኩ ልቀጥልልህ። የፓስተሩ ጓደኛዬ ቤተ ክርስቲያን ትንሽ ጉባኤ የነበረው ሲሆን ከምዕመኑ የሚሰበሰበው ልገሳዎች የቤተ ክርስቲያኒቱን ራዕይና የቤተሰቦቹን ፍላጎትን ብዛም አይሸፍንም ነበረ። ከዚህም በላይ የዚህ ፓስተር ትልቁ የሕይወት ጥያቄ የነበረው በአገሩ ያሉ ነቢያቶችና ፓስተሮች ያላቸው ታላቅ ኃይል፣ የፈውስ ተአምራት የማድረግ ብዙ ሕዝብ የማግኘት እንዲሁም የብልጥግና ጫፍ ላይ የወጡበት ምስጢር ከሁሉ የመንፈሳዊ እድገት ማነስ እንደሆነ አስቦ ብዙ ሙከራዎችን አድርጎ እንዳልተሳካለት ማመኑ ትልቅ ጥያቄን በሕይወቱ እንዲፈጠር አድርጎት ነበረ። ብዙ ጾም፣ ጸሎት፣ እግዚአብሔርን መጠበቅ፣ አሉ ከሚባሉ አገልጋዮች ጋር ኅብረት ማድረግ
ብቻ ሁሉን ነገር ስልችት ብሎት ነበረ። በዚህም እጅግ ተስፋ በቆረጠበት ጊዜ እሱ በሚኖርበት ከተማ ውስጥ ለ3 ቀናት የሚቆይ ታላቅ ክሩሴድ እንደሚዘጋጅና በዚህም ኮንፈረንስ ላይ በጋና ውስጥ አሉ ከተባሉ እጅግ ባለጠጋና ሜጋ ቸርቾችን ከተከለው በአገልግሎቱም ተአምራት፣ ድንቆች እንዲሁም የፈውስ ኃይል አለው ከሚባለው ነቢይ አንዱ መጥቶ እንደሚያገለግል መረጃውን ይሰማል። ያም ኮንፈረንስ በተያዘለት የቀነ ቀጠሮ ከተጠናቀቀ በኋላ ሰኞ ለአገልጋዮች ብቻ የማማከርና ከነብዩ ጋር የአብሮነት ጊዜ የማሳለፊያ የሚል ፕሮግራም ተዘጋጅቶ ስለነበረ ይሄ ፓስተሩ ጓደኛዬ ጋናዊውን ነብይ በዛ ቀን ለመተዋወቅና ለመመካከር ቻለ። ፓስተሩ ጓደኛዬም ተራው ሲደርሰው ከነብዩ ፊት ለፊት ጋር ተገናኘ። የእግዚአብሔር ሰው እያለ በእጆቹ እየተንቀጠቀጠ እንዳንተ መሆን እፈልጋለሁ፣ ትንቢት መናገር፣ ታምራትን ማድረግ እና የቤተ ክርስቲያኔን ማሳደግ እፈልጋለሁ፣ ታላቅ መሆን እፈልጋለሁ እያለ ለነብዩ መጠየቅ ጀመረ። ነብዩም ለተወሰነ ጊዜ በዓይኑ ውስጥ በብልጭታ ተመለከተው፣ ጭንቅላቱንም ነቀነቀ። እንዲህም አለው፣ ልጄ ታደርጋለህ፣ ዛሬ ማታ ከኔ ጋር ራት ለመብላትና ልንወያይበት የሚገባው አንድ አስፈላጊ ነገር አለ አለው። በዚያን ምሽት ነብዩ ባረፈበት ክፍል ውስጥ ከፓስተሩ ጓደኛዬ ጋር ተገናኘ። እንዲህም አለው፣ ልብ ምን ያህል ጠንካራ ነው ሲል ጠየቀው። የፓስተሩም ልብ በደስታ ተሞላ። በጣም ጠንካራ ነው ጌታዬ አለ። የሚፈልገውን ሁሉ ለማድረግ ፈቃደኛ ነህ? ሀብታም ለመሆን፣ እውነተኛ መንፈሳዊ ኃይሎችን ለመጠቀም? ነብዩ ጠየቀ። ያለምንም አመንታት አዎ ጌታዬ፣ ማንኛውንም ነገር ሲል መለሰለት። ነብዩም ፈገግ አለ። ጥሩ፣ ነገ ከኔ ጋራ ወደ ጋናና ወደ ቤኒንም ወስድሃለሁ፣ ግን ዝግጁ ሁን። ነብዩ በትከሻው ላይ በሹክሹክታው ተናገረው። ይህ በቀላሉ የሚታይ ነገር አይደለም። የሚያጋጥሙትም ደግሞ ለደካሞች አይደለም። ነገር ግን ዋጋውን ለመክፈል ፈቃደኛ ከሆንክ የምትፈልገውን ሁሉ ታገኛለህ አለው። እንግዲህ ከዚህ በኋላ ነበረ የፓስተሩ ጓደኛዬ ሕይወት አስቦትም ሆነ አልሞት ወደማያውቀው ዓለም ውስጥ የገባው። ከሳምንት በኋላ ከጋናው ነብይ ጋር በመሆን ጉዞ ወደ ቤኒን ወደ መንፈሳዊው ኃያላን አባቶች ተጀመረ። እዛም ደርሰው 3 ቀናት ከቆዩ በኋላ ወደ መጀመሪያው ሥርዓት አምልኮ መፈጸም ተገባ። የመጀመሪያው የሥርዓት መፈጸም የመገዛት ሥርዓት ይባላል። በማግስቱም መጀመሪያ ላይ ፓስተሩ በነብዩ ተጠርቶ የጅማሬ ሥነ ሥርዓት ሊፈጽም እንደሆነ ተረዳ። ልብሱንም አውልቆ ራቁቱን ወደ ጨለማ ክፍል እንዲገባ ታዘዘ። ሥነ ሥርዓቱ የጀመረው ወደ ጨለማ ክፍል በገባበት ቅጽበት ነበረ። ወደ ጨለማ ክፍሉ ከመግባቱ በፊት ፓስተሩ 2 መራር ድብልቅ የተሞሉ የእንጨት ኩባያዎችንና እንዴት እንደሚጠጣ መመሪያ ተሰጥቶት ወደ ጨለማው ክፍል ገባ። ይህ የመገዛት ሥርዓት ታዲያ ግን ሁሉን ነገር ስለመስጠት ነበረ። ኩራቱን፣ ክብሩን እና ወንድነቱን በሁሉም የቃሉ ስሜት እንዲገዛ እየተገደደ ነበረ። በዛ በጨለማ ክፍል ውስጥ ለመጀመሪያ ጊዜ በሕይወቱ ጾታዊ ጥቃት በማያውቀው አካል ተፈጸመበት። በዚህ አይነት ጾታዊ ጥቃት በዛ ጨለማ ክፍል ውስጥ ለ3 ቀን ከቆየ በኋላ ከ3ኛው ቀን በኋላ ለሁለተኛው ሥርዓት ከዛ ጨለማ ክፍል ውስጥ ወጣ። የሁለተኛው ሥርዓት የውሃ ውስጥ የጨለማና የኃይል ሥርዓት ይባላል። ይህም ሥርዓት በውሃ ውስጥ የሚፈጸም ሥርዓት ሲሆን በሴት ከምትመሰል አምላክ ጋር የመገናኘትና የመተዋወቅ ሥርዓት ነበረ። ይህንንም ሥርዓት ከጨረሱና ከፈጸሙ በኋላ ለ3ኛው ሥርዓት መዘጋጀት ሆነ። ወደ 3ኛው ሥርዓት ሲገባ የመቃብር ስፍራ ቃል ኪዳን ከጨለማው ኃይል እና ከነፍስ ዋጋ ጋር የሚደረግ ስምምነት ይባላል። በዚህም ሥርዓት
በድቅድቅ ጨለማ አዲስ በተቆፈረ መቃብር ውስጥ ራቁቱን በመተኛት አፈር ላዩ ላይ በማልበስ በመንፈሳዊ ኃያላን አባቶች ዙሪያውን አምልኮ እየተደረገ የሚፈጸም ሥርዓት ነበረ። ይህንንም አከናውነው ከጨረሱ በኋላ ወደሚቀጥለው ሥርዓት አለፉ። ቀጣዩም ሥርዓት 9 መንፈሳዊ አባቶች በመርፌ ከቀኝ አውራ ጣት እጃቸው ላይ ደማቸውን በመርፌ በመውጋት ወደ ጎድጓዳ ሳህን እንዲንጠባጠብ አደረጉ። በመጨረሻም ከእኔ የቀኝ አውራ ጣት ላይ ደሜ እንዲንጠባጠብ ተደርጎ በሳህን ውስጥ ተደባለቀ። በመቀጠልም ከአባቶች አንዱ በጣም ትንሽ ጥቁርና ቀይ ድንጋዮችን ወደ ሳህን ውስጥ ጨመራቸው። እነዛንም ድንጋዮች ከደም ውስጥ አውጥቶ በአንድ ወርቃማ ቀለበት ፈርጥ አናት ላይ አድርጎ ጣቴ ላይ አደረገው። ይህንን ቀለበት ሁል ጊዜ አድርገው አለኝ፣ ድምፁን ዝቅ አድርጎ። በምትሄድበት ቦታ ሁሉ አክብሮትን ታገኛለህ፣ ኃይልን ያጎላብታል። የእጅ መጨባበጥን ጨምሮ በግንባራቸው ላይ እጅህን በምትጭን ሰዓት ከሚነካኩ ሰዎች ጉልበትን ይስባል። በዚህ ቀለበት ተሰጥኦውን እጥፍ ኃይል ታገኛለህ አለኝ። ቀለበቱንም ልክ ወደ ጣቴ ላይ ሲገባ ተሰምቶኝ የማያቅ አንዳች ኃይል ወደ ውስጤ ዘልቆ ሲገባ ይታወቀኛል። አተኩሬ አየሁት። ይህንን ቀለበት ከዚህ በፊት አውቀዋለሁ። ታላላቅ ፓስተሮች፣ ነቢያቶች እንዲሁም ነጋዴዎች ልክ እንደዚህ ተመሳሳይ ቀለበት አድርገው አይቻለሁ። ውድ ቤተሰቦቼ፣ ቀጥሎ ያለውን የመጨረሻው ሥርዓትና የፓስተሩ ጓደኛዬ ከሥርዓቱ ፍጻሜ በኋላ ያለውን እጅግ አስገራሚ የሕይወት ታሪኩን በክፍል 2 የማቀርብላችሁ ይሆናል። ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ።